ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ይዤላችሁ የቀረብኩት ለወጣቶች እና በቤት ውስጥ የገቢ ምንጭ መፍጠሪያ የሚሆን ምርጥ የንግድ እቅድ ነው። ብዙዎቻችን ለበዓል የዶሮ ስጋ ስንገዛ ዋጋው ውድ እንደሆነ እናውቃለን። ታዲያ ለምን እኛ ራሳችን አርብተን ለገበያ እናቀርብም? ዛሬ የሳሱ ወንድ ጫጩቶች በ80 ቀን ውስጥ አሳድጎ እንዴት ትርፋማ መሆን እንደሚቻል በቁጥር አስልተን እናያለን። እስቲ ከውጭ እንጀምር። እቅዳችን 200 የሳሶ ጫጩቶችን መግዛት ቢሆን እናንተ ከፈለጋችሁ 20፣ 30፣ 40፣ 50፣ 100 እንዳቅማችሁ መግዛት ትችላላችሁ። እኛ ግን ለዛሬ በ200 የሳሶ ጫጩቶች የአንድ ወር ገዝተን ብናሳድግ ምን ያህል ትርፍ እናገኛለን የሚለውን ከምግባቸው ከወጪ ቀሪ ሁሉንም እንሰራለን ማለት ነው። በአሁን ሰዓት የወር ሳሶ ወንድ ጫጩት በአማካኝ 300 ብር እየተሸጠ ይገኛል። ለ200 ጫጩት በአጠቃላይ ግዢ ጫጩት 200 ነው እኛ መግዛት የምንፈልገው። ስለዚህ 300 ብር ቢሆን የአንዷ ጫጩት ዋጋ በአማካኝ፣ ምክንያቱም አሁን ላይ ሳሶ ጫጩት በአማካኝ የወር ጫጩት 300 ብር እየተሸጠ ይገኛል ማለት ነው። እኛ 200 ስለምንገዛ 200 ሲባዛ በ300 ስንት ይመጣል? 60 ሺህ ብር ይመጣል ማለት ነው። ይህ 60 ሺህ ብር ምንድነው ማለት ነው? ለጫጩት ብቻ ለግዢ የምናወጣው ወጪ ነው። ስለዚህ የዘመን መለወጫ በዓል 80 ቀን ነው የቀረው። ዛሬ ጫጩቶቹን ብንገዛ ማለት ነው 80 ቀን ነው የቀረው። ስለዚህ ለ80 ቀን የሚሆን መኖ ማስላት ግድ ይለናል ማለት ነው። በ80 ቀን ውስጥ አንድ ዶሮ 6 ኪሎ ግራም መኖ ይመገባል ብለን እናምናለን በአማካኝ። ስለዚህ ለ200 ጫጩቶች ስንሰራ 1200 ኪሎ ግራም ይሆናል ማለት ነው። 1200 ኪሎ ግራም ወደ ኩንታል ስንቀይረው 12 ኩንታል ያስፈልገናል ማለት ነው በ80 ቀን ውስጥ በዓል እስኪደርስ ማለት ነው። ስለዚህ የ1 ኪሎ ግራም መኖ አሁን ላይ ብራንድ የሚባለው መኖ እስከ 100 ብር እየተሸጠ ነው። ብዙ አይነት የመኖ አይነቶች አሉ። እዚህ ጋር መዘርዘር ካለብኝ ብዙ አይነት እንደነ አለማ፣ እንደነ ኢትዮ ቺክን፣ እንደነ ሙሌ፣ እንደነ ሆፕ፣ አልባር የመሳሰሉት የመኖ ብራንዶች አሉ። እናንተ ግን እኔ ሪኮመንድ ማድረጋችሁ ሙሌን በተጠቀሙ የተሻለ ነው። ስለዚህ ሙሌ አሁን ላይ በኪሎ 100 ብር እየተሸጠ ነው። ስለዚህ 1 ኪሎ ግራም 100 ብር ከተሸጠ 12 ኩንታል ስንት ይሆናል ማለት ነው? ወደ 120 ሺህ ብር ይሆናል ማለት ነው። አጠቃላይ ለመኖ የምታወጡት ወጪ 120 ሺህ ብር ነው በ80 ቀን ውስጥ ማለት ነው። ስለዚህ ሌሎች ተጨማሪ ወጪዎች ይጠበቅባቸዋል። ክትባት፣ መድኃኒት፣ ኤሌክትሪክ፣ ሰራተኛ፣ የመጋዘን ክራይ የመሳሰሉት በአጠቃላይ እነሱን 30 ሺህ ብር ብለን ብናስባቸው ጠቅላላ ወጪ ስንት ይሆናል ማለት ነው? 120 ሺህ ሲደመር 60 ሺህ ሲደመር 30 ሺህ ማለት ነው። አጠቃላይ ወጪያችን ይሄ ነው። ምክንያቱም 120 ሺህ ብር የመኖ በ80 ቀን ውስጥ የምናወጣው የመኖ ወይም ደግሞ የዶሮ ምግብ ወጪ ነው። 60 ሺህ ብሩ ደግሞ የጫጩቶቹ የተገዙበት ወጪ ነው። 30 ሺህ ብር ደግሞ አጠቃላይ ለልዩ ልዩ የምናወጣው ወጪ ነው። አጠቃላይ ወጪያችን ስንት ደረሰ ማለት ነው? 210 ሺህ ብር አጠቃላይ ወጪያችን ደረሰ ማለት ነው። አሁን ደግሞ ወደ ገቢው እንሄዳለን። በዓል ላይ አንድ ዶሮ ቢያንስ ከ2000 ብር ጀምሮ እስከ 2500 ብር ሊደርስ ይችላል። ስለዚህ እስኪ ዝቅተኛ ገቢ እንስራ። ዝቅተኛ ገቢ 200 ዶሮች ቢኖሩን 2000 ብንሸጣቸው አጠቃላይ ሽያጭ ስንት ይሆናል ማለት ነው? 400 ሺህ ብር ሽያጭ አለ ማለት ነው። 2500 ብር ደግሞ ቀንቶን ጥሩ ገበያ ከሆነ 2500 ብር ብንሸጥ 500 ሺህ ብር 200 ዶሮ 500 ሺህ ብር ይሸጣል ማለት ነው። ስለዚህ አጠቃላይ ትርፉን ስናሰላ በዝቅተኛው ከሄደን 400 ሺህ ሲቀነስ 210 ሺህ፣ ምክንያቱም እቺ 210 ሺህ ቅድም አጠቃላይ ወጪያችን ናት ብያቸዋለሁ። 400 ሺህ ደግሞ በ2000 ብር ብንሸጥ 400 ሺህ ብር ይሆናል። ስለዚህ 400 ሺህ ሲቀነስ 210 ሺህ 190 ሺህ ብር እናገኛለን ማለት ነው በትንሹ። ጥሩ ደግሞ ገበያ ካለ 500 ሺህ ሲቀነስ 210 ሺህ 290 ሺህ ብር እናገኛለን ማለት ነው። በዚህ በሁለት ወር ውስጥ 2 ወር ከ15 ቀን ውስጥ
ይህን ያህል ገቢ ልናገኝ እንችላለን ማለት ነው። ዋናው ነገር ትጋትና ጥንቃቄ ነው። ይህ ቪዲዮ ከጠቀማችሁ ላይክ እና ለሌሎች እንዲደርስ ሼር አድርጉ። ስለ ዶሮ እርባታ ተጨማሪ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እስከ ቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።